ሰበር መረጃ የኢትዮጵያ ሰንደቅ ዓላማ ባንዲራ በቅርቡ እንደሚቀየር እየተነገረ ይገኛል። አዲሱ የኢትዮጵያ ተሽከርካሪ ሰሌዳ ቁልፍ ገጽታዎች ይፋ ሆኑ። አዲሱ የሰሌዳ ቁጥር ምን ይዟል? ምን ነገሮችን አካቷል? መቀየሩስ ለምን አስፈለገ? በሌላ ሰበር መረጃ የመጽሐፍ ቅዱስ ተመራማሪዎች ገነት የምትገኘው ኢትዮጵያ ውስጥ ነው እያሉ ነው። ዴይሊ ሜል ይዞት የወጣውን አዲስ ዘገባ እንመለከታለን። ሰላም ቤተሰቦች፣ እነዚህን መረጃዎች ወደ እናንተ ይዘን መተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ባንዲራው ሊቀየር ነው እየተባለ ነው። የኢትዮጵያ ሰንደቅ ዓላማ በቅርቡ እንደሚቀየር እየተነገረ ይገኛል። የትራንስፖርትና ሎጂስቲክ ሚኒስቴር የመኪና ታርጋ ስለመቀየር በሰጠው መግለጫ ታርጋው ላይ የኢትዮጵያ ባንዲራ መቀመጥ አለበት የሚል ጥያቄ ተነስቶ ነበር። ሚኒስተሩ በሰጡት ምላሽም በቅርቡ የኢትዮጵያ ሰንደቅ ዓላማ ባንዲራ ሊቀየር ስለሚችል ይሄንን ማድረግ አንችልም የሚል ምላሽ ሰጥቷል። በዚህም በቅርቡ የኢትዮጵያ ሰንደቅ ዓላማ እንደሚቀየር ጠቁመዋል። አዲሱ የኢትዮጵያ ተሽከርካሪ ሰሌዳ ቁልፍ ገጽታዎች ይፋ ሆኑ። የተሽከርካሪ ምዝገባና ቁጥጥር ዘመናዊ የሚያደርገው አዲሱ የኢትዮጵያ የመኪና ሰሌዳ ምን አካቷል? ከዚህ ቀደም ከነበረው የተለየ አዲሱ ሰሌዳ በርካታ የደህንነት መረጃና ብሔራዊ መታወቂያ ምልክቶችን የያዘ ነው። የአዲሱ ሰሌዳ ቁልፍ አካላት ምንድን ናቸው? አንደኛ፣ ስማርት ቺፕ። ይህ ቺፕ የመኪናውን ሙሉ ታሪክ ይዟል። የትራፊክ አደጋ ሁኔታ፣ የቴክኒክ ምርመራ ውጤት፣ የቻንሲና ሲሪያል ቁጥር እንዲሁም የሶስተኛ ወገን ኢንሹራንስን መረጃን የህግ አካላትና መዝጋቢዎች በቀላሉ ማግኘት ያስችላቸዋል። ሁለተኛ፣ ዓለም አቀፍ መለያ ኮድንም የያዘ ነው። በቪየና ስምምነት መሰረት ለኢትዮጵያ የተሰጠውን ኢትና ኢቲኤች የሚለውን ዓለም አቀፍ የሀገር መለያ ኮድ በግልጽ ይዟል። ሶስተኛ፣ የሀገር ስያሜንም አካቷል። ኢትዮጵያ የሚለውን የሀገሪቱ መጠሪያ ስም በሰሌዳው ላይ ሰፍሯል። ስለዚህ ሰሌዳው ላይ ኢትዮጵያ የሚልም አለበት። አራተኛ፣ ብሔራዊ ምልክቶችንም ያካተተ ነው። የሀገራችንን ኩራት የሚያንጸባርቅ አድዋ የሚል ጽሑፍ ከጋሻና ጦር ምስል ጋር ተካቷል። ስለዚህ ይህንንም ይዟል። አምስተኛ፣ የመረጃ መለያ ወይም ባርኮድንም የያዘ ነው። የትራፊክ ፖሊሶች እና ተቆጣጣሪ አካላት የተሽከርካሪውን መረጃ በፍጥነት እስካን አድርገው ማረጋገጥ የሚችሉበት ባርኮድ ተካቶበታልም ተብሏል። ስድስተኛ፣ የቁጥር አቀማመጥ ነው። ከ0 እስከ 9 ያሉ ቁጥሮችን በስተቀኝ በኩል በአዲስ አደረጃጀትም ይዟል። ሰባተኛ፣ የደህንነት ገጽታ። ከሩቅ ሆኖም በቀላሉ ማየትና ማንበብ የሚያስችል አንጸባራቂ መቀነት ወይም ደግሞ ሪፍሌክቲቭ ስትሪፕ ተካቶበታል። ይህ አዲስ ስርዓት በመላ ሀገሪቱ የተሽከርካሪዎችን ምዝገባና ቁጥጥር ይበልጥ ቀልጣፋና አስተማማኝ ያደርገዋል ተብሎ ይጠበቃል። በሌላ ሰበር መረጃ የመጽሐፍ ቅዱስ ተመራማሪዎች ገነት የምትገኘው ኤፍራጥስና ጤግሮስ ወንዝ ዳርቻ ነው የሚለውን ሐሳብ ሙሉ በሙሉ ውድቅ በማድረግ ትክክለኛ የገነት መገኛ ብሎ ናይል ሐይቅ ዳርቻ ባህር ዳር አካባቢ መሆኑን የእንግሊዙ ዴይሊ ሜል የዜና አገልግሎት አዲስ ሳይንሳዊ ጥናት ይዞ ብቅ ብሏል። ጥናቱ እጅግ ገራሚ የሚያደርገው ሙስሊም ተመራማሪ ሁለቱን ቅዱስ መጻሕፍት በመመርመር ማረጋገጡንም ጭምር ነው። ስለዚህ አሁን ላይ ዴይሊ ሜል ይዞት የወጣው መረጃ በጥቅሉ የሚናገረው ምንድነው? ገነት የምትገኘው ኤፍራጥስና ጤግሮስ ወንዝ ዳርቻ የተባለው ሐሰት ነው። ገነት የምትገኘው ኢትዮጵያ ውስጥ በባህር ዳር አካባቢ ነው ሲል ሰፋ ያለ መረጃን ይዞ ወጥቷል። በሌላ ዜና አውስትራሊያዊቷ በአንድ ሰዓት ውስጥ 733 ፑል አፕ በመስራት ሪከርድ ያዘች። እርስዎ ምን ያህል ፑል አፕ ይሰራሉ? አውስትራሊያዊቷ ጄድ ሄንደርሰን ከሰሞኑ 733 ፑል አፕ በመስራት አዲስ የጊነስ ወርልድ ሪከርድ አስመዝግባለች። ጄን ሄንደርሰን ከዚህ ቀደም እንደ አውሮፓውያን አቆጣጠር 2016 ላይ በኢቫ ክላርክ 725 ፑል አፕ በመስራት ተይዞ የነበረውን ሪከርድ የግሏ ማድረግ ችላለች። በአማካኝ በአንድ ደቂቃ 12 ፑል አፕ የሰራችው ጄድ ሄንደርሰን በአንድ ወቅት ረጅም ሰዓታትን ፑል አፕ በመስራት ሪከርድ ለመያዝ አቅዳ ጉዳት ደርሶባት እንደነበርም ተነግሯል። አሁን ላይ ሪከርዱን በመስበሯ ደስተኛ መሆኗን ገልጻ ጠንክራ በመስራቷ ውጤቱን እንዳስመዘገበች መናገሯን ጊነስ ወርልድ ሪከርድ አስታውቋል። ቤተሰቦቻችን የሰዓቱ ዜናዎች እነዚህን ይመስላሉ። ወቅታዊ ታማኝ አዳዲስ መረጃዎች በየሰዓቱ እንዲደርሳችሁ ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን መቀላቀል ትችላላችሁ። የመጀመሪያዎቹ ወሳኝና ትኩስ መረጃዎች ደግሞ እናንተ ጋር እንዲደርሱ ከፈለጋችሁ የደውል ምልክቷን በመጫን አጋራችን ይሁኑ። መልካም ጊዜ